ዩቲዩብ ላይ በምትሰሟቸው የተለያዩ ለትምህርታችሁ የሚደግፉ የሚመስሏችሁ ቪዲዮዎች እያደነዘዟችሁ እንደሆነ ይሄንን ታውቃላችሁ። እንዴት እንደሆነ እኔ ነግራችኋለሁ። በየቀኑ እናንተ ትምህርታችሁን ውጤታችሁን ለማሻሻል ብላችሁ ዩቲዩብ ላይ ሰርች እያደረጋችሁ የምታዩቸው ቪዲዮዎች በትምህርታችሁ ውጤታማ እንድትሆኑ ሳይሆን እንድትሰንፉ እየገፋፏችሁ ነው ያለው። ምክንያቱም አንዱ ኮንተንት ክሬተር የሚያወጣው ሩሎች አሉ፣ ሌላም ኮንተንት ክሬተር የሚያወጣቸው ሩሎች ወይም ደግሞ በጥናት የተረጋገጡ ነገሮች አሉ እና እነዛን ቪዲዮዎች እነዛን ሀሳቦች ለትምህርታችሁ የሚረዷችሁን የተለያዩ ቲፖችን ለእናንተ ይሰጧቸዋል። ይህ ማለት የሁሉም ኮንተንት ክሬተሮች ሀሳብ እና የተለያዩ ቲፖች ልክ ናቸው ማለት አይደለም፣ ለእናንተ ይጠቅሟቸዋልም ማለት አይደለም። ምክንያቱም አንድ ኮንተንት ክሬተር አሪፍ ነው የሚልበት ሀሳብ ሌላኛው ደግሞ አሪፍ አይደለም ስለሚል አእምሯችን በቀን ውስጥ የተለያዩ እና በጣም ብዙ የሆኑ መረጃዎችን ይሰበስባል። ስለዚህ ባመንበት ነገር ይጠቅመናል ብለን በምናስበው ነገር እንዳንያዝ፣ ስራችንን እንዳንሰራ፣ በትምህርታችን እንዳንጠነክር ያደርገናል ማለት ነው። ስለዚህ በቀን ውስጥ የተለያዩ ቪዲዮዎችን ማየት፣ ስተዲ ፕላኖችን ማየት በትምህርት ላይ ጎበዝ እንደማያደርግ አንደርስታንድ ማድረግ በጣም አስፈላጊ ነገር ነው። በጣም ጎበዝ የሚያደርገው በጣም የሚያበረታው ነገር የትኛው ነው እኛን የሚጠቅመን የሚለውን ለይቶ ማወቅ ነው። ምክንያቱም አንዱ ኮንተንት ክሬተር ሌሊት ማጥናት ጥሩ ነው ፕሮዳክቲቭ ታይም ነው ይላል፣ አንደኛው ደግሞ ጠዋት ማጥናት ነው ፕሮዳክቲቭ ይላል። ስለዚህ እነዚህን የተለያዩ መረጃዎች በመሰሙበት ሰዓት አይምሯችሁ ለሁለት ቦታ ይከፈላል። በእስማማለውና በአልስማማ መካከል ይሆናል። ስለዚህ እዛ ውስጥ በሚሆንበት ሰዓት ደግሞ የምትፈልጉትን ነገር እንዳታከናውኑ በጣም ዲፊካልት የሆነ ነገርን በአይምሯችሁ ውስጥ ይቀመጣል ማለት ነው። ለዚህም ነው የተለያዩ አይዲያዎችን የተለያዩ የኮንተንት ክሬተሮችን ሀሳብ መለቃቀም ሳይሆን ዲሲፕሊን መሆን፣ የሚያስፈልጋችሁን ነገር ማወቅ ነው በትምህርታችሁ ላይ በጣም አሪፍ የሆነ ውጤት እንድታመጡ የሚረዳችሁ ነገር። ስለዚህ እናንተ ማሰብ ያለባችሁ ነገር ምንድነው? የትኛው ነው ለኔ አሪፍ የሚለውን ኤክስፒሪየንስ ማድረግ በህይወታችሁ ላይ አንድን ልማድ አንድን የጥናት ስልትን ለ2 ቀን ለ3 ቀን ኦር ለ1 ሳምንት አፕላይ ማድረግ በህይወታችሁ ላይ በትምህርታችሁ ላይ አፕላይ ካደረጋችሁ በኋላ የማይሳካ ከሆነ መታገል አይጠበቅባችሁ። ውጤቱን የማታዩት ከሆነ ትተውና ሌላ ትፈልጋላችሁ። ከዛን ለእናንተ ቤስት የሆነውን ነገር ራሳችሁ ማግኘትና መምረጥ አለባችሁ ማለት ነው እና ሁሌ የምታዩቸው ቪዲዮዎች የተለያዩ የሚመጡ በስልክ ስክሪናችሁ ላይ የሚመጡ ቪዲዮዎች አይደሉም የእናንተን ህይወት የሚቀይረው የእናንተን ትምህርት የሚቀይረው ለኔ ይጠቅመኛል ብላችሁ የምታስቡት ለእናንተ አሪፍ የሆነ የጥናት ዘዴ ነው። እሱን ደግሞ ማንም አይደለም ሊያገኝላችሁ የሚችለው ራሳችሁ ፈልጋችሁ ሪሰርች አድርጋችሁ ምን አይነት ባህሪ እንዳላችሁ ራሳችሁን አጥንታችሁ ነው ማግኘት የምትችሉት። ለምሳሌ አንዳንድ ተማሪዎች ማታ ላይ ያጠናሉ ውጤት ያገኛሉ፣ አንዳንዶች ደግሞ ጠዋት ያጠናሉ። ከዛን ደግሞ ዩቲዩብ ላይ የሚዘዋወሩ ቪዲዮዎች ማታ አታጥኑ ኢትስ ኖት ፕሮዳክቲቭ ታይም፣ ሌሎች ደግሞ ጠዋት አታጥኑ ሌሊት አጥኑ የሚሉ የተለያዩ አይዲያዎች ይመጣሉና እነዛን አይዲያዎች ተቀብላችሁ ካላችሁበት የትምህርት የጥናት ዘዴ ከመሰናከል ይልቅ ለእናንተ የሚበጀውን ራሳችሁ ብትመርጡ ነው ለእናንተ አሪፍ የሚሆነው። እንደዛ ብታደርጉ አሪፍ ነው ብዬ አስባለሁ። እና ይሄን ቪዲዮ የሰራሁት ማንንም ለመቃወም ማንንም ጀጅ ለማድረግ አይደለም። ነገር ግን ተማሪዎች የብዙ ኮንተንት ክሬተሮችን አይዲያ አይታችሁ በጣም ብዙ ስለ ስተዲ ፕላን አባውት ስተዲ በጣም ብዙ ነገር የሚሰሩትን አይታችሁ በህይወታችሁ ላይ ለውጥ ላላያችሁ ተማሪዎች ነው የራሳችሁን
የሆነ ዘዴ የጥናት ዘዴ የሚመቻችሁ ነገር እንድትመርጡ በማሰብ ነው ይሄ ቪዲዮ የተሰራው። ቪዲዮ ከተመቻችሁ ላይክ አድርጉ። ደህና ሰንብቱ።